አንዳንዴ በጣም የምትናደድበት ሰዓት አለ። ፌደራል የሆነ ነገር ተንቀሳቅሶ ለምን ልክ ያስገባቸው ነው የምትለው? ኖ I have conversations with the prime minister አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው? ይላል ሊትራሊ የሌለ ልሰጠው አልችልም። እና ጻድቃን አንድ ጉዳይ ላይ እንደዚህ አይነት እንትን የተወሰደ ይሄን ጸረ እንትን እንቅስቃሴ ማስቆም አለባቸው፣ መታገስ ያስፈልጋል፣ ለህዝቡ ሲባል መታገስ ያለብን ይላል። እኔ ሳይኮአናላይዝ ማድረግ አልፈልግም። ከልቡ ነው ከልቡ አይደለም ከልቡ ነው እየነገረኝ ያለው ከልቡ። በተግባርም ሲተኩስ አላየሁትም። ሰው ተኩስ ብለህ የምትገፋፋው ደረጃ ላይ ከደረሰ ነው የሚያባንን እሱ ነው። ተኩስ ብለው ግን የማን አጀንዳ ይዘው? የኢሳያስ አጀንዳ ይዘው ማለት ነው እንጂ ኤርትራ ህዝብን የሚጠቅም አጀንዳ እኮ አይደለም። ስለዚህ ይሄንን ነው ግምት ተስከበተ የቲፒኤልኤፍ ሊደርሺፕ የምር ጥፍጣፊ ህዝባዊነት ቢኖረው ኖሮ ኤሊቱን ኢንጌጅ ነበር፣ ዲያስፖራውን ኢንጌጅ ያደርግ ነበር። ምን ገንዘብ ስለመሰብሰብ ሲፈልግ ነው ዲያስፖራውን ኢንጌጅ ማለት። የድርጅቱ ማጠናከሪያ ይላል ደክ ማለት ካንሰር አጠናከርከው በቃ ይሄ ሊደርሺፕ የትግራይን ህዝብ የተጣባ መጅገር ሆኗል። መጅገርን አፋፋኸው አላፋፋኸውም የሚጠቅመው ነገር የለም። መለወጥ ነው ያለበት።